እስካሁን ባለው የነጻ ትምህርት ዕድሎችን ሳምንታዊ በሆነ ፕሮግራም የነጻ ትምህርት ዕድልን አስፈላጊነት እንዴት ልንሞላ ይገባናል የሚሉትን የኔንና የሶችን ተሞክሮ መረጃ እያቀረበ ያለው ሚዲያችን የተለያዩ መረጃዎችን ለእናንተ ሳምንታዊ በሆነ ፕሮግራም ያቀርባል። ከዚህ ጋር በተገናኘም የኛን ተሞክሮ ከነጻ ትምህርት ዕድል ባለፈ ሌሎች ነገሮችንም ለመጨመር ለማስፋት ያክል አሁንም እንደተጨማሪ የዚሁ ፓርትነር የሆነ የፕሮሶሉሽን ወይም የመላ ሚዲያ ኔትወርክንም አስፍተን ይህንና መሰሎች ከነጻ ትምህርት ዕድል ባለፈ ሌሎችንም መረጃዎች ለእናንተ ለማቅረብ አሁንም ሁለተኛ ፓርትነር ሚዲያችን ፕሮሶሉሽን ወይም መላ ሚዲያ ኔትወርክን መረጃ ለእናንተ አሁንም በመስጠት ላይ በአዲስ መንገድ ጀምረናል። እሱንም እንደ ቤተሰብ ሰብስክራይብ ካላረጋችሁ ሰብስክራይብ እንድታደርጉ መረጃውም እንዲዳረስ ሌሎችም እንድታዳርሱ እያደረኩ በተለይ ይሄን በተመለከተ የካናዳ ላይ የሰጠነው አንድ የነጻ ትምህርት ዕድል አለ። በተለይ 12ኛ ክፍል ላይ የጨረሰ በአሁኑ ሰዓት ወይም ባለፈው አንድ አመት ሲጨርሱ ሰዎች ካሉ ካናዳ ላይ የወጣ ዕድል አለና ይሄን ዕድል ቢሞክሩት መልካም ስለሆነ ፕሌስ ያላያችሁ ለእናንተም በዙሪያችን ላለ ቤተሰብ መረጃው እንድታካፍሉ ዛሬ ላይ ይዘንላችሁ የመጣ ነው የነጻ ትምህርት ዕድል አሁንም ወደ ዋሽንግተን ዲሲ ይወስደናል። በተለይ ወርልድ ባንክ ግሩፕ አፍሪካ ወርልድ ባንክ ግሩፕ ያወጣ የነጻ ትምህርት ዕድል አለ። የሚመለከታችሁ በአብዛኛው እስካሁን ባለው የምንሰጣቸው የዛሬው የነጻ ትምህርት ዕድላችን ሶስት አካላትን ይመለከታል። በዋነኝነት የፒኤችዲያችንን እየተማርን ያለና መጨረሻ ዓመት ላይ ያለን ይመለከታል። ሁለተኛ ፒኤችዲያችን ከጨረስ 3 ዓመት የሆነን ካለን ይመለከተና መጨረሻ ላይ ፖስት ዶክተራል ዕድል ላይ ፒኤችዲያችን ከጨረሳችሁ በተለይ ፐብሊክ ሄልዝ እና ኤፒዲሞሎጂ ላይ ባክግራውንድ ያላችሁ ሰዎችን ይመለከተናል። ስለዚህ የመጀመሪያውን ስንመለከት ወደ ወርልድ ባንክ ይወስደናል። በተለይ አፍሪካ ግሩፕ ላይ ያለው ወርልድ ባንክ ለአፍሪካውያን ብቻ የሆነ የነጻ ትምህርት ዕድል ነው። የትምህርት ዕድል ዋና ፎከስ የሚያደርገው የሚመለከተን መጀመሪያም እንዳልኩት ይሄ የሚመለከተን ማን ነው? ትምህርታችን ከጨረስ 3 ዓመት የሆነንና ዳጅ የተከታተልን ያለ ሰዎች ይመለከተናል። እና ይሄ ዋና ዓላማው ለ6 ወር የሚቆይ ኢንተርንሺፕ ብለን የሚወስደው እድል ነው። እድሉም ዋና ትኩረት የሚያደርገው በወርልድ ባንክ ግሩፕ ላይ ሪሌትድ የሆነ ባክግራውንድ ካላችሁ እስካሁን ያላችሁ ሪሰርች ኢንጌጅመንት በፐብሊኬሽን ደረጃም የሚረጋገጥ እናም በብዙ መንገድ የምናረጋግጠው የባክግራውንዱ ካለን ይሄ ይመለከተናል። ዋነኝነት ይሄ የወርልድ ባንክ የአፍሪካ ግሩፕ የሚመለከተው እነዚህን ግሩፖች ነው። ዋናውም 6 ወር ላይ ዋሽንግተን ዲሲ ላይ ወይም ሌሎቹ ካንትሪ ኦፊስ ላይ የሚቆይበት ፓኬጅ ነው። ዋና ፎከስ የሚያደርገው ፖሊሲ ኦሪየንትድ በሆኑ ኢኮኖሚክ ፖሊሲ፣ ቴክኒካል አሲስተንስ፣ ሌንዲንግ ኮርፖሬሽን እና ሪሌትድ የሆኑትን አላማ በተለይ ፖቨርቲ ሪሌትድ የሆኑትን የሪሰርች ፎከስ ካላችሁና ልምዱ ካላችሁ እናንተን ይመለከታል ማለት ነው ቼክ የምታደርጉት። ስለዚህ ይሄ ዋና ታርጌት የሚያደርጋችሁ እዚህ ላይ ማን ነው የሚለውን ስንመለከት ደግሞ የመጀመሪያ እንዳለው ፒኤችዲያችን ላይ እየተማርን ያለንና በቅርብ የጨረስን ይመለከታል። ከዛም በላይ ግን ዋናውም ፎከስ እድሜያችሁ 32 እና ከዛ በታች ሆናችሁ ሰዎች ይመለከታል። ፕሮግራሙ የሚጀምረው ጃንዋሪ 1 ይጀምራል ፕሮግራሙ። ስለዚህ በሁለት መንገድ ነው ምርጫው የሚካሄደው። አንደኛው መጀመሪያ ላይ ለዚህ ፕሮግራም እነሱ ሾርት ሊስትድ የሚሏቸው ነገሮች ለኦፊሶቻቸው ለካንትሪ ኦፊስ እና ዋሽንግተን ኦፊስ በተለያየ ፖዚሽን ላይ ኖቲፋይ ይደረጋል ማለት ውጤታችን የሚፈልጉ ሰዎች ካሉ ምክንያቱም የሚመርጧቸው ምናልባትም ከዚህ በፊት ሞልታችሁ የምታውቁት አንዳንድ ፓኬጆች ምንድነው ቢደረጉ ስኮለርሺፕ ብቻውን ሳይሆን የሚመርጣቸው የሚመለከታቸው አካላትም እኛ ሊመርጡት ይገባልና ይሄ የሚያደርገው መጀመሪያ እንደሚያደርገው ሾርት ሊስትድ የሆኑ ካንዲዴቶችን ኦፊሶቹ ለነሱ ፕሮፋይል ማች ማድረጋቸውን እንዲመርጡላቸው ሊስት ነው የሚልኳቸው። መጀመሪያው ፌዝ እንደዛ ነው። ከዛ በላይ ኦፊሶቹ የመረጧቸውን ፋይናሊስት ይሆናሉ ማለት ነው። ስለዚህ በዛ መንገድ ፋይናሊስት ይታወቃል። መጨረሻ ላይ እንግዲህ ፕሮሰስ ተደርጎ ጃንዋሪ ላይ ይሄ ድል ይጀምራል ማለት ነው። ስለዚህ ይሄኛው ዴድላይኑ መቼ ነው? ኦገስት 25 ነው የዚህ ስኮለርሺፕ ዴድላይን አፕላይ የምታደርጉት። ስለዚህ ይሄን ነጻ ትምህርት ዕድል በተመለከተ የምትሞሉበት የአፕሊኬሽን እዚህ ጋር አፕላይ ናው የሚለውን ክሊክ ስታደርጉ ወደ አፕሊኬሽን ወስዳችኋል። ይሄ ዝርዝሩ ላይ ግልጽ ስለሆነ 8 ስቴፖች አሉት። ዋናውና ትልቁ የምርጫ ክራይቴሪያ ግን መጀመሪያ ላይ እነሱ እንደገለጹት ከእድሜያችን ባለፈ በዚህ ሙያ ላይ ሪሌትድ የሆነ ባክግራውንድ በተለይ አፍሪካ ኦሪየንትድ ሆኖ ኢኮኖሚክ ፖሊሲ ፖቨርቲ ሪሌትድ የሆኑ ኢሹዎች ላይ ስትሮንግ ባክግራውንድ ያላችሁ ሰዎች ይሄን መሙላት ይጠበቅባቸዋል ብዬ አስባለሁ። ድሉ ምክንያቱም ዝም ብሎ ለመሙላት አይኖርብንም ብዬ አስባለሁ። ነገር ግን የእናንተ ባክግራውንድ እና ሪሰርች ኢንጌጅመንት እስካሁን ያላችሁ ፐብሊኬሽን ያላችሁ በተለይ መጨረሻ ፒኤችዲ ላይ ያላችሁ ሰዎች
ፒኤችዲ ወርካችሁ ከዚህ ጋር የተገናኘ ከሆነ አይ ቲንክ ትልቅ ኦፖርቹኒቲ ነው ብዬም ስለማስብ ነው። በቀጣይም የሚመጡ እድሎችን አስፍተን ልናይበት የምንችል እድል ስለሆነ እንድትሞሉት ለእናንተ ይዤላችሁ የመጣሁት። ስለዚህ ይሄን ዴድላይኑ እስከ ኦገስት 25 ስለሆነ ይሄንን አሁን ጀምራችሁ ብትሞሉት መልካም ነው በሚል ነው ለእናንተ ይዤላችሁ የመጣሁት። ስለዚህ ዋናው ሌላው እንደ ሰጀሽን ልሰጥ የምችለው ብዙ ጊዜ እንዲህ አይነት እድሎች ሲመጡ መረጃዎቹ ብሪፍ ናቸው። ባይ ዘ ወይ የምንሞላቸው ሪኳየርመንቶች ምናምን በጣም ቀላል ናቸው። ነገር ግን ቀላል ናቸው ማለት ማግኘት እንችላለን ማለት ስላልሆነ ከዛም በላይ ከኖርማሉ ሰው በላይ ለመሄድ ካስፈለጋችሁ አንዱ አድቫይስ ምንድነው እንትኖች ከዚህ በፊት ያሉትን ፌሎዎች ማናገር መልካም ነው ብዬ አስባለሁ። ብዙ ጊዜ እንደዚህ አይነት ነገሮች ብዙ እኛም ማናቀው አንቶልድ ስቶሪ አለ በእነዚህ ሰዎች ሊነግሯቸው የሚችሉ በተለይ አሁን ያለበት ከረንት ስታተስ እንዴት መሙላት እንደሚጠበቅብን ማንን ኮንታክት ማድረግ ካስፈለገ እንኳን ቀድሞ አይናገርም። አሁን ለምሳሌ ኮንታክት ማድረግ የሚለው ነገር አይናገርም። ነገር ግን ዳስ እናንተ ከኖርማሉ በላይ መሄድ ማስፈላጊ ስለሆነ የኔ አድቫይስ ምንድነው እነዚህን ሰዎች በተለይ አንድ ኢትዮጵያዊ አለ ለምሳሌ ቼክ ማድረግ አስፈላጊ ነው ብለን ካመን አበበ ከዚህ በፊት እድል ነበረው እሱን ኮንታክት ማድረግ ትችላላችሁ። ሌሎችም ሴቶች አሉ በተለይ ፕሮግራም ሴቶችን ኢንከሬጅ ያደርጋል። ስለዚህ ከነዚህ ሰዎች እኔና እናንተ ከምናውቀው በላይ የተለየ መረጃ አላቸው ብዬም ስለማመን እነዚህ ሰዎች ኮንታክት ማድረግም አንድ ሶሉሽን ነው ብዬ አስባለሁ። በተለይ ብዙ ጊዜ የማናደርገው የተጠየቁትን ብቻ የምንመልስበት መንገድ ከዛ በላይ ከጠየቀው በላይ ሲባል የሚፈለገው ግን ከተጠየቀው በላይ መሄድ ደግሞ አድቫንቴጅ ስላለው እነዚህ ሰዎች እንደ ሪሶርስ መጠቀማችን አስፈላጊ ነው የሚል ኮሜንት አለ። ይሄን የምትጠቀሙበት መልካም ነው ላለው። ስለዚህ ይሄንን እድል እንድትሞሉ እያሳሰብ ወደ ሁለተኛው እድል ይዣቸው ይላል። ሁለተኛው እድል ይዞን የሚሄድን አሁንም አፍሪካዊ የሆነ ተቋም ነው። በተለይ በምስራቅ አፍሪካ ደረጃ በዓለም አቀፍ ደረጃ ታዋቂ የሆነ ዩኒቨርሲቲ ነው። ብዙዎቻችሁ የምናውቀው የማኬሬ ዩኒቨርሲቲ በአፍሪካ ደረጃ በተለይ ምስራቅ አፍሪካ ላይ አንደኛ የሚባል ተቋም በዓለም አቀፍ ደረጃም በሪሰርች በተለያዩ ኢንተርንሺፖች ሆስት የሚያደርግ ተቋም ነው። ስለዚህ የተቋም ይዞት የመጣው ምናልባትም ብታወት መልካም ነው ብዬ የማስበው ብዙ ጊዜ አፍሪካ ላይ ፖስት ዶክ አለ ብለን እኔም አላስብ ነበር ሆነ ለመናገር። አሁን ይዤላችሁ የመጣሁት ምንድነው ትልቁ ታርጌቴ በአፍሪካ ደረጃ ላይ የሚሰጥ ፖስት ዶክተራል እድል አለው የሚለው ብዙ ጊዜ ፎከስ ስለማንሰጠው አንድም ይሄን ፎከስ እንድታሰፉ ለማድረግ ይዤላችሁ የመጣሁት። አሁን በቅርብ ጊዜ ካየኋቸው አንዱ እኔም ሾክ ሲሆንበት የነበረው ስታፍነትም አለ እንደምታውቁት አፍሪካ ሌቨል ደረጃ ላይ በተለይ ሲኒየር የሆናችሁ ስኮለርስ አፍሪካ ሌቨል ላይ የሚወጡ የሪሰርች ኢንጌጅመንቶች የፖዚሽኖችም አሉና እሱ እንድናየው ያንን ማሳያ እንዲሆን ፈልጌ ነው አሁን ያመጣሁት። ስለዚህ ፖስት ዶክተራል እድል አለ ማለት ነው። ይሄን ብቻ አይደለም ሌሎችም እድሎች ስላሉ ይሄንንም ብቻ ሳይሆን ሌሎችም መኖራቸውን እርግጠኛ እንድንሆን ነው ዛሬ ይዤላችሁ የመጣ ነው። ስለዚህ ብዙ ጊዜ ፖስት ዶክ ሳስብ እኔም ሌሎች ቦታ ነው የማስበው አፍሪካ ላይ ያለ የሚል ሳቤ ላይ እና ሳየው ሰርፕራይዝ ስለሆንኩና ምናልባትም እንደኔ መረጃው ይኖራችሁ እንደ አስፈላጊ ከሆነ ብዬ ነው ይዤላችሁ መጣሁ። ስለዚህ ማኬሬሪ ዩኒቨርሲቲ የሚሰጠው የፖስት ዶክተራል እድል አለ። ይሄ ፖስት ዶክ እድል ለማን ነው? የሪሰርች ኤሪያችሁ ፐብሊክ ሄልዝ እና ኤፒዲሚዮሎጂ ላይ የሆነ ጤና ሳይንስ ላይ መሆናችሁ ምናልባትም ከዚህ ጋር ሪሌትድ የሆነ እድል ሊኖር ይችላል። ምክንያቱም ጤና ኦሪየንትድ ሜዲካል ሳይንስ ኦሪየንትድ የሆነ ጥናት የምንሰራ አንትሮፖሎጂ፣ ሶሲዮሎጂ ሌሎችም ስለምንኖር ይህን ሊመለከተን የሚችልበት እድል አለ። ስለዚህ ይሄ ፖዚሽን ዋና ታርጌት የሚያደርገው በተለይ ፎከሳችን ዋናውን ቸክ ላድርገውና የሚመለከተው ከዚህ በፊት ፖሊሲ ሪቪው ያደረግን ወይ በፖሊሲ ሪቪው ላይ ልምድ ያለ ሰዎች ኳሊቴቲቭ እና ሚክስድ ሜተድ ላይ ከኢንጌጅመንት ስቴክሆልደር ጋር ያለን ኢንጌጅመንት አክቲቭ የነበርን ሰዎች ይሄን በጣም አድቫንቴጅ አላችሁ። ኖርማል ሁሉም ሰው ኮምፒውተር ማድረግ አስፈላጊ ቢሆን እነዚህን አድቫንቴጅ ያለው ከዛም በላይ ይሄ ፌሎሺፕ የሚፈልገው ከእናንተ መሞላት ያለበት ስትሞሉ አጭር ነው። ኖርማሊ በኢሜል ነው። ሌሎቹ አፕሊኬሽኖች ስቴፕ ባይ ስቴፕ የሆነ ጋይድ አይደለም እንደዳረገው። ዋናው ግን አፕላይ ስታደርጉ የሚያስፈልጋችሁ ዋና አፕሊኬሽን ሞቲቬሽን ያስፈልጋል። 2 ፔጅ ሞቲቬሽን ያስፈልጋችሁ ዋይ ዩ አር አን አይዲያል ካንዲዴት ለዚህኛው ፖዚሽን ለምን አይዲያል ካንዲዴት ነን የሚለውን ነገር የሚገልጽ 2 ፔጅ ሪሰርች ኮንሰፕት ያስፈልጋል። ኮንሰፕት ኖት ያስፈልገናል። ያ ማለት ፖዚሽን ላይ ይሄን ስለዚህ ፖዚሽን ልትሰሩ የምትችሉትን ዋና ታርጌት የሚያደርገው ዋና የሪሰርች ኮንቴክስቱንም በደንብ ተረዱና ምንድነው ዋናው አገር በቀል የሆነ ኤፒዴሚክን መከላከልና መፍትሄ መስጠት ላይ ታርጌት ያደርጋል። በአፍሪካ ደረጃ አፍሪካ ተኮር የሆነ አፍሪካ ኦሪየንትድ የሆነ ፐርስፔክቲቭ ኤፒዴሚኮች የተለያዩ ኤፒዴሚኮችን መከላከል ላይ መሰረት ያደረገ ወይም ግን በተመለከተ እንዴት እንከታተላለን ሎካላይዝድ በሆነ ኢንሳይት እና ፐርስፔክቲቭ ለማድረግ ስለሆነ ስለዚህ ሪሰርች ኮንሰፕት ኖታች በዛ መሆን ያለበት። ይሄ 2 ፔጅ የሚባለው ከዚህ ጋር በተገናኘ ኤፒዴሚክን ከመከላከል አንፃር ክሊኒካሊ
ከክሊኒካል እና ከዛም ውጭ ያሉ ኦብዘርቬሽናል ወይም ኤክስፐሪመንታል ጥናቶችን መስራት ከሆነ እሱ ላይ መስራት ነው ሊሆን የሚችለው። ሌላኛው ሲቪ ያስፈልጋል። ዲቴል ሲቪ ፐብሊኬሽናችሁንም ያካተተ ሲቪ ያስፈልጋል እና ኮንታክት ፐርሰኖች ለእናንተ ሪፍሪ ሊሆን የሚችሉ 2 ኮንታክት ፐርሰን እና 1 ሪኮሜንዴሽን ያስፈልጋቸዋል። ስለዚህ ይሄንን አድርጋችሁ ስቴፕ ባይ ስቴፕ አፕሊኬሽን ስቴፕ ሳይሆን ያለው በዚህ ኢሜል ለምትልኩት ባይ ዘ ወይ እነዚህን የተጠየቋችሁን በዚህ ኢሜል ትልካላችሁ። ምን አድርጋችሁ ሰብጀክቱን ይሄንን አድርጋችሁ ሰብጀክቱን ይሄን በማድረግ ምን ታረጋል መላክ ያስፈልጋል ማለት ነው። ኢሜል በዚህ ኢሜል ሰብሚት ታረጋል። ዴድላይኑ ኦገስት 7 ነው። ኖርማሊ ቀን ብዙ የላችሁም ከ5 ቀን በላይ ስለሌለን አሁን ይሄን ረሽ አድርጋችሁት ሞት መልካም ነው ብዬ አስባለሁ። መጀመሪያም እንዳወራሁት ይሄን እድል እናንተ ያመጣሁት አፍሪካ ሌቨል ላይ ፖስት ዶክተራል እና እኛ የምንፈልጋቸው እድሎች ውጭ ሀገር ያሉት እድሎች መኖራቸው መግቢያ መስጠት ነው ፍላጎቴ። በተለይ ከዚህ በፊትም እንደማወራው ከኢትዮጵያ ጀምሮ ከሎካል እስከ ግሎባል ደረጃ ያሉትን የነጻ ትምህርት እድሎች ለእናንተ ማካፈል ስለሆነ አንዱ ኢኒሼቲቫችን። ስለዚህ አፍሪካ ሌቨል ላይ ፖስት ዶክተራል ሌቨል ላይ አካዳሚክ ስታፍ የምንፈልጋቸው ምክንያቱም መጀመር የሚያስፈልግ ስለሆነ አፍሪካ ሌቨል ላይ መጀመርም ለሌሎቹ መሄጃ ስለሆነ እንድትመለከቱ ነው ዛሬ ይዤላችሁ የመጣሁት። ስለዚህ ዛሬ አፍሪካ ተኮር የሆኑትን እድሎች በዚህ መንገድ እንድትመለከቷቸው ለእናንተ አቀርበናል። ስለዚህ ዛሬ ላይ የነበረን የነጻ ትምህርት እድል ይሄን ይመስላል። መረጃው ጠቃሚ ሆኖ ካገኛችሁት ሁሌ እንደምታደርጉት ይሄን መረጃ እንድታካፍሉ አሳስባለሁ። በተለይ ደግሞ ብዙዎቻችን እንመለከታለን ሰብስክራይብ ማድረግ አልተለመደም፣ ነገር ግን ብታደርጉ ለኛም ያስፈልገናል። ምክንያቱም እኛ እዚህ ጋር መቆየትም ብቻ ሳይሆን የምንሰራቸው ስራዎች ለሌሎችም ተደራሽ መሆን ስለሚያስፈልጋቸው ይሄን ትብብራችሁን ከማየትም በተጨማሪ ሰብስክራይብ እና ሼር ማድረጋችሁ እንዳይለየን እያል ዛሬ ላይ ይዘንላችሁ የመጣ ነው የነጻ ትምህርት እድል ይህን ይመስላል። በቀጣይ በሌላ የነጻ ትምህርት እድል መረጃ እስከምንገናኝ መልካም ሁሉ እየተመኘው እዚህ ጋር ሰናበታለሁ። ባይ ባይ።